ሰላም እንደምናችሁ። ሂውማን ሪሶርስ ሲስተምን የዚህ ሲስተም አጠቃቀምን በተመለከተ ቪዲዮ ይዤ ቀርቤያለሁ። ይህ ሲስተም ለተቋማት የሰው ሀብት አሰራርን ለማዘመን ታስቦ የተሰራ ነው። በዋናነት ሲስተሙ ውስጥ ያሉ ፋንክሽናሊቲዎችን እና በምን ስቴፕ መጠቀም እንደሚቻል ለማሳየት ስለተሰራ ነው። ይህ ሲስተም መጀመሪያ ሲከፈት እንደዚህ አይነት ፔጅ ነው ያለው። እዚህ ፔጅ ላይ ስንገባ ኮንቴንት የሚታይበት መሀሉ ፓርት አለ። ናቪጌሽን ሊንክ ባሉ እዚህ ጋር አሉ። ከታች ደግሞ ፉተር አለ። ከታች ደግሞ ኖቲፊኬሽን እና አሁን ሎጊን አድርጎ የገባውን ዩዘር የሚያሳይ ቦታ እዚህ ጋር አለ ማለት ነው። ከዛ በተጨማሪ እዚህ ውስጥ ያሉ ናቪጌሽን ሊንኮችን በመጠቀም የተለያዩ ስራዎችን ሲስተሙ ላይ እንሰራለን። ይሄ ፔጅ ለምሳሌ ዳሽቦርድ ነው የሚያሳየው። እነኚህ ከላይ የተሰሩ ስራዎችን አጠቃላይ እዚህ ጋር የሚገቡ ዳታዎችን ጨምቆ ሰመሪ ነገር የሚያሳይ ነው ማለት ነው። ይሄ የተለያዩ ሪፖርቶችን እኛ ባስገባነው ዳታ መሰረት ቆጥሮ ያወጣል ማለት ነው። ራሱ ይሄንን ሪፖርት ሲስተሙ ራሱ ነው የሚያዘጋጀው። ይሄንን ከየትም አይደለም የሚያመጣው፣ እዚህ ጋር ካስገባናቸው ዳታዎች ውስጥ ነው ይሄንን ጄነሬት አድርጎ የሚያወጣው። ይሄንን ለመስራት ወይም ለማሰራት በዋናነት የምንጠቀማቸው ፌዞች ይኖራሉ። በመጀመሪያ እዚህ ሲስተም ላይ የሰዎችን ፕሮፋይል ሲስተሙ የሰዎችን ፕሮፋይል ይይዛል። የተቋሙን ስትራክቸር ወይም ኦፊስ ስትራክቸር የሚባለውን ይይዛል። ከዛ በኋላ ደግሞ ሲስተሙን እንዴት እንደሚጠቀሙ ያሳያል ማለት ነው። ወደ መጀመሪያው ስንመጣ ፕሮፋይል ሬጂስተር ሲደረግ የሰውን ፐርሰናል ኢንፎርሜሽን እንመዘግባለን። ዳታው እንዴት አድርጎ እንደሚመዘግብ እናያለን። ከዛ የትምህርት ደረጃውንና አሁን ያለበትን የትምህርት ደረጃ እንሞላለን። ከዛ ቀጥሎ ሚሊተሪ ሪካርድ ካለ ሚሊተሪ ከሆነ መቼና ምን አይነት ማዕረግ በምን መልኩ እንዳገኘ እንመዘግባለን። ከዛ በዘለለ ደግሞ ሌሎቹ ከዚህ ሰራተኛ ጋር የተያያዙ የሚያስፈልጉን ነገሮችን እንሞላለን። ከዛ በኋላ ሲስተሙን እንዲጠቀም ሳይን አፕ ኦር ዩዘር ነምና ፓስወርድ ለዚህ ዩዘር ጀነሬት እናደርጋለን ማለት ነው። ይሄ ፕሮፋይል ማኔጅመንትን በተመለከተ ነው። ከዛ ቀጥሎ ሁለተኛ ላይ ደግሞ ኦፊስ ስትራክቸር የሚባል አለ። ተቋሙ ምን እንደሚመስል ከላይ እስከ ታች ድረስ የተቋሙ አወቃቀር ምን እንደሚመስል ወደ ሲስተሙ የምናስገባበት ነው። ይሄም በመጀመሪያ ዩኒት ወይም ዲፓርትመንት የምንላቸው ክፍሎችን አጠቃላይ እንመዘግባለን። አንድ ክፍል ታሳቢ እናደርግና ከላይ ጀምሮ እስከ ታች ምን የሚባሉ ክፍሎች አሉ፣ ዲፓርትመንት ምን እንዳሉ በተዋረድ ቼኑን በጠበቀ መልኩ እንመዘግባለን። ከዛ በኋላ በእያንዳንዱ ዲፓርትመንት ወር በእያንዳንዱ ክፍል ምን የሚባል ስታንዳርድ አለ የሚለውን እንመዘግባለን። ይሄን ስታንዳርድ ስንመዘግብ የሚፈልገው የሰው ኃይል የማዕረግ ደረጃ እና የትምህርት ደረጃን የሚያስፈልጉ ሴቲንጎችን ለእያንዳንዱ ዩኒት እናስቀምጣለን። በዚህ ስታንዳርድ መሰረት ደግሞ ከላይ መዘገብናቸውን ሰራተኞችን አሳይን እናደርጋለን ማለት ነው። አሳይን ካደረግን በኋላ ኦፊስ ኮንታክት ኢንፎርሜሽን አድራሻው፣ ቢሮ የት እንዳለ፣ ምን ተብሎ ህንጻው ምን ተብሎ እንደሚጠራ፣ ስልክ፣ የቢሮ ስልክ፣ ኤክስቴንሽን ወይም የውስጥ መስመር ካለ፣ ኢሜል አድራሻ ምናምን ካለ እነዛን ኢንፎርሜሽኖችን በአራተኛ ደረጃ ላይ እንሞላለን ማለት ነው። ይሄን መረጃ ከሞላን በኋላ ይሄ የመዘገብነው ዩዘር ሲስተሙን አክሰስ እንዲያደርግ ፕሪቪሌጅ መስጠት ከፈለግን ሮል አሳይመንት እንሰራለን ማለት ነው። ሮል አሳይመንት አክቲቭ የሆኑ ዩዘር ነሞች ወር ዩዘሮች አክቲቭሊ ሲስተሙን መጠቀም ያለባቸው እነማን ናቸው የሚለው ሊስት ያመጣልናል ሲስተሙ። ሮሎቹ ምን የሚባሉ ሮሎች አሉ፣ ምን ኃላፊነቶች አሉ ኢንዳይሬክትሊ እነዛ ነገሮችን እናያለን። ከዛ ቀጥሎ ለማን ምን ሮል የተሰጠው ሮል አሳይመንት ላይ እነዚህ ነገሮችን እናያለን። በሚቀጥለው ቪዲዮ እያንዳንዱን ቀደም ተከተል እያንዳንዱን እንዴት እንደሚሰራ ሲስተሙ ላይ እየመዘገብን የምናየው ይሆናል ማለት ነው። አመሰግናለሁ።